ንጉስ ነኝ ብሎ የሰዎችን እጅና እግር እየቆረጠ ጥቅማቸው በእንጨት ላይ ሰክቶ በሰው ስቃይ መካከል ጠረጴዛ ዘርግቶ የሚመገብ ጨካኝ መሪ፣ የቱርክ አምባሳደሮችን ቆብ ከራሳቸው ጋር በሚስማር ያስመታ የትራንሲልቫኒያው ጭራቅ። ዛሬ የአጻኪውን ቭላድ ሙሉ የደም ታሪክ እንተርካለን። እስከ ፍጻሜው ተከታተሉኝ፣ ምክንያቱም የዚህ አውሬ መጨረሻ ሞት እንዴት ፍጹም እኩል አድራጊ እንደሆነች ያስተምረናል። ቭላድ ሳልሳዊ ወይም በታሪክ ቭላድ ዘ ኢምፓለር እየተባለ የሚጠራ መሪ በ15ኛው ክፍለ ዘመን የአሁኗ ሮማውያን ክፍል በነበረችው ዋላንቺያ የተባለች ግዛት ልዑል ነበር። የዓለማችን አስፈሪው የድራኩላ የቫምፒር ታሪክ የተወሰደው ከእሱ እውነተኛ የህይወት ታሪክ ነው። የዚህ ሰው ሙሉ ታሪክ፣ የጭካኔው መንስኤና የፈጸማቸው ዘግናኝ ድርጊቶችን ዝርዝር እንደሚከተለው እንመለከታለን። ቭላድ የተወለደው በ1431 እንደ አውሮፓውያን አቆጣጠር በትራንሲልቫኒያ የአሁኗ ሮማ ውስጥ ነው። አባቱ ቭላድ ዳግማዊ ቭላድ ሰከንድ ድራል ወይም ዘንዶ ሰይጣን የሚል ቅጽል ስም ነበረው። የቭላድ የልጅነት ህይወት በሰላም አላለፈም። ዊልቻኒያ በኃያሉ የኦቶማን ኢምፔርና በሃንጋሪ መካከል የተወጠረች ግዛት ነበረች። አባቱ ግዛቱን ለማስጠበቅ ሲል ቭላድንና ታናሽ ወንድሙን ለኦቶማን ቱርክ በታጋችነት ሰጣቸው። ቭላድ በቱርኮች እጅ ታስሮ በነበረበት ወቅት ከፍተኛ ስነ-ልቦናና አካላዊ ስቃይ ደርሶበታል። በእስር ቤት ላይ ያለ አባቱና ታላቅ ወንድሙ በራሳቸው የሀገር ከዳተኞች በጭካኔ እንደተገደሉ ሰማ። ይህ ዜና ሙሉ በሙሉ አውሬ እንዲሆንና ማንንም እንዳያምን አደረገው። ቭላድ ከእስር ተለቆ በ1456 እንደ አውሮፓውያን አቆጣጠር የዋላንቺያ መሪ ሆነ። ዋና ዓላማው ሁለት ነገሮች ነበረ። አንደኛ የሀገር ውስጥ ስርዓትን ማስከበር፣ ሌባን፣ ውሸታምንና ከዳተኛ ከበርቴዎችን ማጥፋት። ሁለተኛም ነፃነትን ማስጠበቅ፣ ዋላንቺያን ከኦቶማን ቱርኮች ወረራ መካከልና አባቱን ደም መበቀል ነበረ። ሶስተኛ ጀግናኝና ዘጌ የተባሉ ጭካኔዎችንም ቭላድ ይወስድ ነበረ። ቭላድ ሰዎችን የሚገርልበት ዋናው መንገድ ኢምፓሊመንት ወይም በቁም በእንጨት ላይ መሰካት ነበረ። እንጨቱ ተስሎ ሰዎች መቀመጫቸው ላይ ይገባና በሰውነታቸው ውስጥ አልፎ በአፋቸው ወይም በደረታቸው ላይ እንዲወጣ ይደረጋል። ይሁን እንጂ ወሳኝ የሰውነት ክፍሎች ልብንና ሳምባ እንዳይነኩ በጥንቃቄ ስለሚደረግ ተጎጂው ወዲያው አይሞትም። ለቀናት በከፍተኛ ስቃይ እየጮኸ ደሙ ጠብ እያለ ይሞታል። ቭላድ አንድ ጊዜ እንዲህ አድርጎ ነበረ። አባቱን የገደሉትን ከበርቴዎች በሙሉ ለፋሲካ በዓል ግብዣ ጠራቸው። እንደበሉና እንደጠጡ ወታደሮቹ ከበው አረጋውያኑም ሙሉ በሙሉ የእንጨት ላይ ሰካቸው። ወጣቶቹን ደግሞ ልብሳቸውን እስኪያልቅ ድረስ ወራት በባርነት ቤተመንግስት ሰርቶ እንዲያገለግሉት አደረገና ኋላ ላይ ደግሞ እነሱንም ሰክቶ ገደላቸው። በአንድ ወቅትም በሀገሪቱ ውስጥ ያሉ ለማኞችን፣ በሽተኞችና አረጋውያንን በሙሉ ጠርቶ ትልቅ አዳራሽ ውስጥ ግብዣ አደረገላቸው። እንግዲህ መከራና ድህነት እንዳይታይባችሁ ላድርጋችሁ አላቸው። እነሱም አዋሉት። ወዲያው በሩን ከውጭ ዘግቶ አዳራሹን በእሳት አቃጠለው። በአገሬ ላይም ማንም ደሃና ሰነፍ እንዲኖር አልፈልግም በማለት ድርጊቱን ኦፕራቫ አደረገው። አንዴም ደግሞ የኦቶማን ቱርክ መልእክተኞች ወደሱ መጥተው በባህላቸው መሰረት ቆባቸውን ወይም ጥምጣማቸውን ለማውለቅ ፈቃደኛ አልሆኑ። ቭላድም ለባህላችሁ ታማኝ ከሆናችሁማ እኔም አግዛችኋለሁ በማለት ቆባቸው ላይ ከራሳቸው ላይ እንዳይወልቅ በትልቅ ሚስማር በራሳቸው ላይ አስመታው። በ1462 እንደ አውሮፓውያን አቆጣጠር የቱርክ ሱልጣን መሐመድ ሁለተኛ የዋላንቺያን ለመውረር በ20 ሺህ ወታደሮች ታጅቦ መጣ። ሆኖም ወደ ዋና ከተማ ሲቃረብ ያየው ነገር አስደንጋጭ ነበር። ቭላድ ከ20 ሺህ በላይ የተማረኩ የቱርክ ወታደሮች ሴቶችና ህፃናትን ጭምር ረጃጅም እንጨት ላይ ሰክቶ ነበር። ቁራዎች ከሬሳቸውን ሲበሉ ያየው የቱርክ ሱልጣን በፍርሃት ተውጦ ጦሩን ይዞ ወደ ኋላ አፈገፈገ። በአንዳንድ የታሪክ መዛግብት መሰረት ቭላድ ሰዎችን በእንጨት ላይ ሰክቶ በሚጮህበትና በሚሞቱበት ቦታ መካከል ጠረጴዛ ዘርግቶ ይመገብ ነበር። አልፎ ተርፎም እንጀራውን በተሰኩት ሰዎች ደም ውስጥ እየነከረ ይበላ እንደነበር ይነገራል። የድራኩላ የደም ጠጭነት ታሪክም የመጣው ከዚሁ ነው። ቭላድ ለዓመታት በፈጸመው ጭካኔና በጦርነት ምክንያት ብዙ ጠላቶችን አፈራ። ታናሽ ወንድሙ ራዱ እና የሃንጋሪው ንጉስ ማቲያስ ኮርቪነስ አሳልፈው ሰጡት። ለ12 ዓመታት ያህል በሃንጋሪ ታሰረ።
በ1476 አውሮፓውያን አቆጣጠር ከእስር ተለቆ ስልጣኑን ለማስመለስ እንደገና ወደ ዋላንቺያ ተመለሰ። ሆኖም በዚያው ዓመት ከቱርኮች ጋር በተደረገ ጦርነት ተገደለ። በጦርነቱ ሜዳ ላይ በራሱ ወታደሮች በስህተት ወይም በከዳተኛነት ተገደለ ይታመናል። ከተገደለ በኋላ የቱርክ ወታደሮች ጭንቅላቱን ቆርጠው በንጉሳቸው ፊት እንዲቀርብ ወደ ኮንስታንቲኖፕል ወሰዱት። እርግጥም መሞቱን ለህዝብ ለማሳየት ጭንቅላቱን በከተማው መሃል በእንጨት ላይ ሰክተው እንዲታይ ተደረገ። ዛሬ ድረስ የሮማውያን ታሪክ ውስጥ ከአገሩ ወራሪ የጠበቀ ጀግና ተደርጎ የሚወሰድ ቢሆንም ለቀሪው ዓለም ግን የጭካኔ ሁሉ ጥግና የቫምፒር ታሪኮች መነሻ ሆኖ ይኖራል። ወዳጆቼ ስለዚህ ሰው እስኪ ጥቂት ስለ ህይወቱ እንመልከት። የመጀመሪያ ሚስቱ ማንነት በታሪክ በትክክል አይታወቅም። አንዳንዶች የአንድ የትራንሲልቫኒያ ከበርቴ ልጅ ነበረች ሲሉ፣ ሌሎች ደግሞ አናስታሲያ የምትባል የሞልዶቫ ልዕልት ነበረች ይላሉ። ሆኖም የእሷ ታሪክ የሚታወቀው በአሳዛኝ አሟሟቷ ነበረ። በ1462 እንደ አውሮፓውያን አቆጣጠር የቱርክ ጦር የቭላድን ቤተመንግስት በከበበበት ወቅት ቭላድ በጦርነቱ እየተሸነፈ ነበረ። ቱርኮች ቤተመንግስቱን ሰብረው በመግባት ሊያገቷትና ሊያሰቃዩት እንደሚችሉ የተረዳችው የገመተችው ሚስቱ በቱርኮች እጅ ከመውደቅ መሞትን መረጠች። ከዛም እንዲህ አለች፣ የቱርኮች የምርኮኛ ከመሆን በወንዙ አሳዎች መበላትን መርጣለሁ በማለት ከቤተመንግስቱ ማማ ላይ ራሷን ቁልቁል ወደ አርጄስ ወንዝ ወርውራ ህይወቷን አለፈ። ከዚያ በኋላ ወንዙ እሷን ለመዘከር ሪዩል ዶሜኔ ወይም የቤታችን ወንዝ ተብሎ ተሰይሟል። ይህ ታሪክም በ1992 በተሰራው ታዋቂው የብራም ስቶከር ፊልም መክፈቻ ላይ በግልጽ ይታያል። ቭላድ በሃንጋሪ ንጉስ ማቲያስ ኮርቪነስ ተላልፎ ተሰጥቶ ለ12 ዓመታት ያህል በታሰረበት ወቅት ነበረ ሁለተኛ ትዳሩን ደግሞ የመሰረተው። ኤሎና ሲዝላጊ የሃንጋሪው ንጉስ የቅርብ ወዳጅ ነበረች። ንጉሱ ቭላድም ከእስር ቤት እንዲወጣና የሃንጋሪ ካቶሊክ እምነት እንዲቀበል ካደረገ በኋላ ይህንን ጋብቻ ፈቀደለት። ጋብቻው ንጹህ ፖለቲካዊ ትስስር የነበረው ሲሆን ቭላድ የሃንጋሪ ድጋፍ አግኝቶ ወደ ስልጣኑ እንዲመለስ ረድቶታል። ቭላድ የኢሎና ጋር በቁም እስር ላይ በነበረበት ወቅት ጭምር የነበረው ጭካኔ ባህል አልተቀየረም ነበር። በእስር ቤቱ ክፍል ውስጥም አይጦችንና ወፎችን እየያዘ በትንንሽ እንጨቶች ላይ ይሰካ እንደነበርና ሚስቱም ይህንን ታይ እንደነበረም ይነገራል። ቭላድ ከነዚህ ትዳሮቹ 3 ወንድ ልጆችን አፍርቷል። የመጀመሪያው ሚሂቻያ ሲባል ክፉ ሚሂቻያ እየተባለ የሚጠራ የመጀመሪያ ልጁ ሲሆን በኋላ ላይ የአባቱን ፈለግ በመከተል የዋላንቺያ መሪ ሆኖ የጭካኔ አገዛዝን አንብሮ ነበረ። ሁለተኛ ደግሞ የሁለተኛ ሚስቱ የተወለደ ሲሆን በሃንጋሪ ጦር ውስጥ ወታደር ሆኖ አገልግሏል። ሶስተኛው ልጅ ስለሱ ብዙ ዝርዝር መረጃ ባይኖርም እሱም በሃንጋሪ ውስጥ ይኖር እንደነበረ ይታወቃል። ወዳጆቼ ታዲያ ከዚህ ታሪክ ምን እንማራለን ካላችሁኝ፣ ክፋትና በቀል ሰውን ወደ አውሬነት እንደሚቀይር ነው። ቭላድ ገና በልጅነቱ የደረሰበት በደል፣ የስነ ልቦና ስብራትና የአባቱ መገደል በውስጡ የቂምንና የበቀል እሳት አነደደ። ቂም ደግሞ ሰብአዊነትን ያጠፋል። ተመልካቾቼ በደልን በበቀል ለመመለስ መሞከር ሰውን ካጠቃን ጠላት የባሰ አውሬ ያደርጋል የሚለው እውነታ ነው። ወዳጆቼ ሰኪ ቭላድ በዘመኑ ምድርን ያንቀጠቀጠ፣ ሰዎችን በቁማቸው እየሰካ ደም ባህር ያፈሰሰ፣ ማንም ሊደፍረው የማይችል አስፈሪ ንጉስ ነበር። ሰዎች ስሙን ሲሰሙ ብቻ ይንቀጠቀጡ ነበር። ነገር ግን መጨረሻው ምን ሆነ? እነሱም እንደሰካቸው ምስኪን ሰዎች ሁሉ ሞትን ሊያመልጥ አልቻለም። የገዛ ጭንቅላቱ ተቆርጦ በጠላቶቹ ፊት በእንጨት ላይ ተሰክቶ ለሰዎች ማላገጫ ሆነ። ሞት ፍጹም እኩል አድራጊ ናት። ንጉስም ሁን ለማኝ፣ ጨካኝም ሁን ሩህሩህ፣ መላእክተኛም ሁን አውሬ፣ ሁላችንም አንድ ቀን ወደ መቃብር መውረዳችን አይቀሬ ነው። ዋናው ቁም ነገር ግን በህይወት በነበርንበት አጭር ዘመን ምን አይነት አሻራ ጥለን አለፍን የሚለው ነው። ቭላድም የጭካኔና የደም ጠባሳ ጥሎ አለፈ። ዛሬም ስሙ የሚነሳው ሰዎችን ለማስፈራራት ነው። እኛስ በዚች ምድር ላይ ስንኖር በሰዎች ልብ ውስጥ የምንተክለው ምንድነው? ፍቅርን ወይንስ ጥላቻ? አመሰግናለሁ። መልካም ጊዜ ይሁንላችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እና ላይክ ማድረጋችሁን አትርሱ።